እመነኝ ዛሬ ደካማ ትሆናለህ። የእግዚአብሔር እጆች ከነኩ በኋላ የእግዚአብሔር ጣቶች ከሰሩ በኋላ ግን እንደ አጥንት ትበረታለህ። ዛሬ እንደ አፈር የተበተንክ ልትሆን ትችላለህ። የመጣ የሄደው የሚረግጥህ መናኛ ልትሆን ትችላለህ። እግዚአብሔር እጆች ላይ ካረፍክ ግን ማን ይረግጥሃል? ዛሬ በአንዳንድ ምናምንቴ ሕይወት ውስጥ ተጥለህ ሊሆን ይችላል። ደስ የማያሰኙ ነገሮች እየረገጡ ሊሆን ይችላል። ግን እመነኝ እንደምንም ብለህ እግዚአብሔር እጅ ላይ በንስሐ እግዚአብሔር እጅ ላይ እረፍ እንጂ ወድቀህ አትቀርም። ያቆመሃል፣ የምትጠቀም ያደርግሃል። እኔ አልጠቅምም ስትል ማፈር የለብህም። ይልቅ እግዚአብሔር እጆች ላይ በሙሉ ልብ ለማረፍ ተዘጋጅ። በጥቂት ጉስቁልናና ድካም ውስጥ አልጠቅምም ብለህ